ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው አተ ሰላም ነው ወይ? ባክ በዚህ በኩል ጽፍ ብዬ ባክ አክስቴ ቤት ሂጅ ምግብ ልብላ ብዬ ወደዛ እየሄድኩ ነው። ሪቦኛል። ካንተ ጋር ልጅ ርቦሃል? ቤት የለህም እንዴ? ሪቦኛል ወንድሜ። እኔ ችግር የለውም ሌላ ጊዜ። ይሄ አሁን ከዚህ ማለት ነው የ15 ብር መንገድ ነው ከዚህ ወደዛ። በእውነት ሌላ ጊዜ እንገናኛለን። አብሽር ችግር የለውም አታሽር። ልትበላ አፈራት በላ አንተም አረ ልትበላ አንድ በያት እዚህ ገብቼ ልትበላ አላ አፈራ ያስበላህም እዚህ ገብቼ አንድ በያት ጠርጄ አልታጠብም። ከታጠብኩ ሰው ያየኛል። አንድ በያት ቅድም ያዘዝኩን ይዘና በስልክ ያዘዝኩን እና በዛው አንተ ና መጣ እጄ ራሱ አልታጠብኩም እኮ ሰው ያየኛል ብዬ ብራዘር ሸምሴ ወይ የኔ አይደለም ብራዘር እንዴት ነህ? የኔ አይደለም ሰው ነው እዚህ ያስቀመጠው። ኧረ ይድፋ ተደፋ። ኧረ አላ ይድፋ። ልትደፋ ነው መሰለኝ እንዲህ የምትበላው ብላ እየበላ በፍቅር አብረን እንዲህ በአንድነት ብንበላ አይሻልም? ብራዘር ያዝ እየበላህ ብለን ጉረስ ጎሪላ መጥቶ ጉረስ ብላ እየበላህ በል ብራዘር ብራዘር እየበላበት አላህ ፈስኪ ያስበላ ብላ ያዝ ማለት ትሉ አልመጣም አይደል? እኔ እኮ ደንግጦ የሮጠ መስሎኛል። አባቴ ወንድሜ አላህ ይስጠኝ ባትርም ይሰጠኛል። አላህ ናና ይኸው ካወዲ ማለት ነው። እኔ ልበላ ስመጣ አይደለም በር ዘግተህ አስተናግደኝ ጀዝባ እንዳደ ሰው ካየህ አታስቀርም። እዛ ሱቅ መተህ ሂሳብ ውሰድ በኋላ ሰላም ነው አለን አማን ነው ሰላም ነው እንዴት ነው ጉርቡስ ሰላም ነው አንዴ ነው አማን ነው ሸምሴ ሰላም ወይ ርቦኛል ምንድን ነው ያበባ እኔ ሂራበ ግን ምንም አልሸቀልኩም ምንም ብር የለኝም እራት አልበላሁም ወይ እኔ እናት አባቴ ቤት ወይ እናቴ ቤት ወይ አጎቴ ቤት መተህ ብር የጠየቀኝ አይደለም ደሃ መርዳት አለብህ ደሃ መርዳት አለብህ እጅግር እያለ ደሃ ያትበል ጀዝባ ርቦኛል አልበላሁም ርቃት በል አንተ ይከድ ሸምሴ ርቦኛል ምንም አልበላሁም ያልኩ ነው ሸምሴ ድምፅህን ቀንስ ርቦኛል ነው ያልኩ አይደለ ድምፅን ከፋታል ሸምሴ ርቦኛል ያልኩ ነው ርቦኛል ይሄ ራሴ ልመታ ርቦኛል አልኩ ምንድነው 10,000 ብር 10 ብር አዎ 10,000 ብር ያስፈልገኛል 10,000 ብር ያስፈልገኛል ይሄን ያዝሽ ሞባይል ባንክ ያስፈልገኛል አፈሙዙ ዝቅ አድርግ አይደለም ያለው አውጣ ቶሎ በል ሞባይል ባንክ ትጠቀማለህ አዎ እሺ ንገረኝ ንግድ ባንክ 1000 35 እሺ 54 እና 69 እሺ ማማሽ ነው ጉርቡስ ያው 8,000 ብር ገብቶልሃል ይሄ 2,000 ብር ነው ተጠቀም ብራዘር ያጎደለ ነገር ካለ ይመጣ ጠይቅ አይ እንደገባሉ ገብቷል አሸወርኩም ገብቷል ገብቷል ዝቅ አድርገው አባላ አጎቴ ራሱ እንዲያስፈራል ዝቅ አድርግ ባል ለያ አልመጣለሁ ችግር የለውም ሌላ ጊዜ ወይኔ ሸምሱ ፍቄን ባልከፈትኩ መጀመሪያም ያየሁት ህልም ጥሩ አይደለም አንተ 10,000 ብር ይበላል ምን ብዬ ኧረ አንቺ ልጅ ኩሩምባውን ግዢ ባለመደብር ኩሩምባ አለ እዚህ ውስጥ ነው ስንት ነው ኧረ አንቺ ደግሞ አይብር ልሰራ አባቱ አናግረና ኧረ በእናትሽ ቢያንስ ምን በላበትን ቦታ ሳይ ምሳ አቦጣጣ የለውም ወይ አባ የኔ ቆንጆ አናግረና ምንድነው ኧረ አባት አዋራኝ ደግሞ ቆንጆዬ ነሽ ኧረ አንቺ የሆነ ስራ ቀጥረውኛል ልችል ልቀይርና ልሄዳ በቃ ሂጂ የመጀመሪያ ደሞዝ ከምራ ምን ጋብዘው ሄሎ ሰላም ነው ትላንት ለስራ የቀጠራችሁ ልጅ ነበርኩ ቢሮ መምጣት እችላለሁ እንዳጋጣሚ አስቸኳይ ስራ ገጥሞ ዛሬ ቢሮ አልገባንም እኔም እኮ እዛ ነው ያለሁት የት አካባቢ ነክ ኦኬ መታጠፊያው ጋር እሺ ችግር የለውም እመጣለሁ ኧረ አባት አቤት ቅሌት
እንዴ እንደኔ እንዴ ይቅርታ በቃ ስለ ስራው ያለውን ነገር አጠቃላይ ነገ ቢሮ እናወራለን። እሺ አመሰግናለሁ። እና ምሳ እንብላ በደረቁ። በጣም ደስ ይለኛል።